ባጫ ይመጣታል አለበለዚያ አለቀል አባቴ ማንም እፎ የሚቀር እሱም ቅር አለቀል አልፋታችሁ ተቀርባ ጎትቼ ነው ማቀርብ ሁለት ተቀርባለ እችላለሁ ብላል ተዋያታለ የታባለች ሁለቱም ተዋያለ በምን ውስጥም እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። አይን እንዳለው ጆሮ እንዳለው ግን ያ ደግሞ ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደ ራሱ እንዳያስብ ደግሞ ፈራለሁ። ያ ማለት ምን ማለት ነው? ለእግዚአብሔር ጆሮ አለው ሲባል አሁን ሰው መስማት የሚችለው ጆሮ ላይ ብቻ ነው ማለት ነው። ያው በጥቅሻም ይሰማል። ዛሬ ከዚህ ዲቤት በኋላ ወይ ባለሁበት በክርስትና እጸናለሁ ወይም ደግሞ ወደ ድሮ ወደ ቤተሰቦቼ እምነት ወደ እስልምና እመለሳለሁ ማለት ነው። ይሄንን ዲቤት ጋይስ 3 ሰዓት ላይ ቁጭ ብዬ ነው የምከታተለው። እኔ ቤተሰቦቼ ሙስሊም ነበሩ፣ የወሎ ሰው ናቸው። ከአባቴ ዋሲውን ይመር እንድሪስ የሱፍ አብደላ ምናምን እንዳለ ስማቸው ማለት የሙስሊም ዘር ነኝ። ግን አሁን እኔም ክርስቲያን ነኛለሁ፣ አባቴም ክርስቲያን ነው። አይ ቲንክ እናቴም ክርስቲያን መሰለች። ወደ ድሮ አሁን አያቶቼ ምናምን ሙስሊም አሉ ጋይስ፣ የጨቅ ሙስሊም ቤተሰብ አለኝና ወደ እነሱም ልመለስ እችላለሁ ማለት ነው። ግን ይሄንን ዲቤት በጣም በጥሞና ስሜታዊ ሳልሆን ጥልቅ ብዬ አዳምጬ ተከታትዬ ማለት ነው ወይ ባለሁበት እጸናለሁ ወይም ደግሞ ወደ ድሮ ወደ ቤተሰቦቼ ወደ እስልምና እመለሳለሁ ማለት ነው። እናንተንም እዚህ ፕሮግራም ላይ ጋበዝኳችሁ። ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ቻው